ኧረ ልጅ ዘይት አትልኝ ገዛ የሰው ልብ መስረቅ ሁሉ ጊዜ ትንሽ ዘይት እዚህ ጋር ወጥ አረጋሽ እንዴ ውሃ ምን ነው ጎረቤት አይደል ውሃ ፈልገው ነው ዘይት የምን ዘይት ነው የሚያወሩት ጋሺ እያየሁ እንዴ ኧረ ተው እንዴ ይሄ እኮ ማለት የደም ጠብታ ማለት እኮ ነው ጋሺ አላበዙትም እንዴ እሱ ሰውዬ እንደዛ ነው በቃ ቤት ፈልግ እኔ ከጎረቤት ጋር እንደዛ ማለት ፈልግ ያለ በቃ ኧረ እንዴ በቃ ከጎረቤት ጋር መኖር የማይችል በቃ አሻምጡት ተው በቃ አምጡት ችግር አይ ተው በቃ ተው እንዴ አዙትም ይሰው ጎረቤት ወይስ ጋር ተንቆስ ይኸው ጠይቄ እምቢ አለ ለምኜ የሚጠጣው ውሃ ሰው ይከለከላል እንደሚጠጣው ውሃ ለዩ ከለከለኝ ዘይት ጨምርልኝ ትንሽ ብዬ ምን ዘይት እምቢ አለኝ እንግዲህ ጎረቤት በዚህ ኧረ እርሶ ዘንድሮ ማበዙ እንደ ምን ሆናችሁ ነው እንደዚህ እንዴ ዘይት እኮ ስንት ነው የገባው ቤቴን ልቀቁ አንተም ልቀቅ ወንድም ሰላም ነው ሰላም እንዴት ነህ ከፀጉር ቤት እየመጣህ አይደል ማለት አይ ግማሽ ተቆርጠ ግማሹ ቀረ ብዬ ነው ለምን እንደምትሰድበኛ ቁመህ ኧረ እንዴ ምን አልኩ ነው ግማሽ ተቆርጠ ግማሽ ረስተህ ነው እኮ አልኩ እንጂ እኮ ከመንገድ አቁመህ ኧረ ተባረክ እንጂ ምንድነው እንደዚህ አይነት ፀጉር ማለት እንዴ እኮ ማብራት ጠፍቶብን ነው እሺ ተረኛው ግባ ሰላም ዶክተር ሰላም እንዴት ነህ ደህና ነኝ ምንድነው ምንህ አመመህ እግሬ ጭንቅላቴን አሞኛል ለሱ 11 ቴትራ ኦዴን አሞኛል ታይፎይድ ነው 7 መርፌ ይዘዙልኝ አይ የሚታዘዝልህ መድኃኒት እኛ ነን የምንጽፍልህ ግን አንተ አሁን መታየት አለብህ እሺ አይ ይሄ በሽታ ጎረቤቴ እንደዚህ አድርጎኛል ታይፎይድ ነው ብሎኛል አይ ያንተና የሱ አንድ አይነት ላይሆን ይችላል ለዛ የግድ መታየት አለ ደም ስጥና ትታያለህ ለወድ ደም ከወዴ ነው የምትወስዱ ኦኬ ለሱ ደግሞ ላብራቶሪ ትሄዳለህ ላብራቶሪ ነው የምትሄደው ተማሪ ነህ ጆሮ አይሰማም እንዴ ኧረ ሰማለሁ ላብራቶሪ እዚህ 4 ቁጥር ከላይብረሪ ምግብ በላ ነው ያለው አይ ላብራቶሪ ሄደህ ትሰጣለህ ሲጋራ ታጨሳለህ ነው ትሰማለህ ወንድም ምን አልሽ ጆሮ አይሰማም ደህና ነኝ ትንሽ ውሃ ድሮ ገብቶብኝ ዋና አለ ኦኬ በትክክል አይሰራም ማለት ነው ጆሮክ ይሄው እኮ ግን እኮ ትሰማለህ እየመለስክልኝ ነው አሁን አይመልሰኝም እንትኑ ሻቱ ነው እንትን የሚያደርገው እሱን አላልኩም እማወራህን ነገር እየሰማክ ነው ለዛ ሂድና ላብራቶሪ ስጥ ሆድህን ነው የሚያምህ ከላብራቶሪ ምን ላብራቶሪ 4 ቁጥር ሂድና ሰገራ ስጥ ሲጋራ 4 አጭሳል ነው ታጨሳለህ ስለ ሲጋራ ማን አነሳብህ ሰገራ ሂድና ላብራቶሪ ስጥ 4 ቁጥር ሂድ 4 ቁጥር አና ከመሄድ ነው ብር የለም ነው አይ እዚሁ 4 ቁጥር ሂድና ምርመራ ታረጋለህ ከታችኛው ክሊኒክ መድኃኒት ከዚህ በፊት ገዝተህ ነው ላብራቶሪ ትሄዳለህ አባት እግሬ ደህና ነው ትሄዳለህ አዎ እግሬ ምንም አረሱ ደህናኛ ወይ ጉድ ምን አይነት ነገር ነው ምንድነው አባት አሞኝ ቶንኮሱ ገርል ፍሬንድ አለህ እንዴ ቺክ አለ ወይ ቺክ ምን አልሽ ቺክ ገርል ፍሬንድ እሺ ይሄ ያሟል እንዴ ኬክ ነው ምን ቺክ አይሰማም እንዴ ልጁ አቻክ ይሄ ቦርድ የሚሰሩ ሂድ እባክህ ማን እንደዛ አለ
እንዴ ገርል ፍሬንድ እሺ ረበራና አላቃቸው ምንድነው አላቃቸውም እንዴ ብዙ ናቸው ጭራሽ ምኖቹ እሺ ፍቅረኛ አለ ስለዚህ አሁን ገና ነው የሚገባው እኔ ቦርድ ምናም ስትል ይርባክ አንተ እዛ ስራ ቦታ ሄደህ ሱኑ አለ ያልሽ አዎ ፍቅረኛ ግን እኮ ካርድ ያልደወልኩበት ቦታ የለም ግን ለምን ሁሉም ያነሱና አቤ ማን ነው ላል እሺ እኔ ተንኮስ ሆነኝ እሺ ተንኮስ ለምን ደወልክልኝ እሺ በዚህ ጋር ስልክ እየገባ ነው ዘጋ እየዘጋው ዛሬ ደረሰ መስመር ተይዛል ነው የሚለው ስልካቸው አይደለም ዝጋልን ስልክ እየገባ ነው ምናምን መጨረሻ ላይ ከምዘጋ ብዬ ስልኩን ሻትኩ ኧረ እባክህ ኧረ ተው ስለነሱ ተይው እስኪ ስለራሴ ራሱ ቆም ማሰብ ተው በቃ እኔ እንድታለቅስ አይደለም ልጠይቅ ብዬ ነው ተይው በቃ ተይው በቃ ስለፊ ኧረ በስመ እዚህ ቤት አንቺ አቤት ምን ነው ማብራቱን አዘጊም ሁለት ካስር እኮ ነው 2 ሰዓት ላይ ዝጉ አላልኳችሁ እንዴ አሁን ገና አይደል እንዴ የሆነው እሺ አጠፋለሁ በቃ ምንድነው ማበራው ታዲያ ዝጊ አጥፊው ዝጊ እሺ በቃ ስቶቭ ምናምን የለም አቤት ስቶቭ የለም አዎ ከሰል ነው የምጠቀመው ጭራሽ ቤት ውስጥ ከሰል እሺ ምን ተጠቀም ከሰል አትጠቀም ያሉኝ እና ከዘመዶችሽ ምናምን በልተሻት መጪ እንዴ ከውጫት በይ እንዴ በየቀኑ ከውጪ ይሆናል እንዴ እኔ ለማድራ ነው ያከራዩት ኧረ በስመ አብ ምንድነው አዎ እንደዛ በቃ ደሞ ዝጊው እስኪ ዝጊው ግጠም ቀስ ቆይ እቺ ለቀቀች ኧረ አለቀቀም ምን ነው የሚለቀው ከሁለት ሰዓት እንዳልፍ ኧረ በስመ አብ ምን አይነት ነው ምንኛ እንዴ ወንድሜ እንዴና ደና እዚህ በር መስጊድ ቤተሰብ ደና ነው አለ አንተ ደና ነኝ እዚህ በር መስጊድ እኔ አለ እንደ ድሮ ቆላግኝ ናፈቀኝ ደና ምን ሆነ አንተ እዚህ በር መስጊድ ደና ነው አለ ወይኔ በእናትህ ወልፈርክ ደሞ አንተ እናቴ ደና ነኝ እዚህ በር መስጊድ እሺ በቃ አንተ አትፋም እሺ ቤቱን ቀየርክ እንደ ባለ እኔ እዛው ነኝ አትፋም እሺ በቃ በጣም ቻው እሺ ቻው በኢየሱስ ለምን ሰላም ያልነበር እንደ ካንዶር በፊት ትዳር ካገባ በኋላ ነው እንደዚህ ሆኖ በእናት ኑሮ ውድነት አይ የኔን አንተ ደህና ነህ ኧረ በእናትህ እንደ ከብዳል እኮ እናት ከበደ ደህና እኮ ትንሽ ነው የቀረው እውነት ታውቃታለሽ እሱ እናት እንዴ የገብና አስካባት ና የሆነች ቀይ ልጅ ወደ ገባች አሁን ያለበት ሻንጣ ተሸክማ ነው አሁን ያለበችው እሺ ቃዩ እንዴ አታውቅም እንዴ አላውቅም እህቴ እኮ ነው እውነት እህት አንመሳሰል እንዴት ነው ሰላም ነህ እንዴት ነህ የሷን ሻንጣ ተሸክማ ወይ የኔ አባት እኔ እሳያስ ብላ ነው እሺ ስንት ነበረ አብር ነው በቃ እሺ እናመሰግናለን በዝነ ወደዛ እሷ ሰው ልታወራ እኮ ቤታችን እኮ በዚህ ነው እሺ በቃ እሺ ሰላሙን እንዴ ምን ሆነ ነው ወደ ኋላ የቀረው ባረኔ በቃ ለወንድም ሰጠሁት የምን ወንድም አሁን ይዘው ወደ ቤታችሁ ሄደ ኧረ እኔ ወንድም የለኝም አብር ሰጠሁ እኔ ወንድም የለኝም አጎቴስ ነው ታዲያ ሻንጣዬን ስጠኝ ይዞ ሄዷል እውነት ይዞ ሄዷል እንደ ብር ሰጥቶኛል የምን ብር የራሳችሁ ጉዳይ ከወንድምሽ ጋር እዛው ጨርሱ እናንተ እኔ ወንድም የለኝም ወይኔ ኧረ ሻንጣዬን እናት እንዴት ነሽ ሰላም ነሽ ሰላም ነው ምን ነው ተበተንሽ እኮ እንደሷ ሰብሰባት አይሻልሽ ታዲያ እኔ ተፋቀጣውላ ልምሰል እንዴ እንደሷ የተፋቀጣውላ ልምሰል እንዴ እንደሷ እንደዛ ነሽ እንዴ ምን እያለች ነው ደግሞ ሁለት ሰው ነው እንደዚህ ያለን በእናትህ ሂጂና ምግብ በቃ እንዴ ኧረ በእግዚአብሔር ካንተ እኩል አይደል እንደ እየበላሁ ያለሁት ከሷ እኩል እየበላሁ አይደል እና ጣውላ ምናምን ያለች ጭራሽ አበሳጨችኝ በቃ ተይው እባክህ ንፋታ ወይ አረቺ እንደሞ ማንጠራ ወይ እሷንም ሰው ጠርቷት እኮ ነው
ተንኮሱ ሰላም ነው እንዴት ነህ? ሰላም ነው እንዴት ነህ? ምን ነው ረሳኝ እንዴ? መግዲ አንቺ ነሽ? አዎ ፎቶ ይልክልሃል። አረ ከአንገት በላይ አይደል የላክሽው? አዎ ከአንገት እና እኔ ከአንገት በላይ ቀዶ ጥገና ምናምን መስሎሽ ነው? ምን ነው ሙሉ ፎቶ አትልኪም ነበር? በእናትሽ ሙሉ ፎቶ አትልኪም? ምን ሆነ ሰውነቴ? ምንም። አረ እኔ ይሄን መቀለብ አልችልም። የኔ እናት አበባው። አረ እኔ ራሴን መቀለብ ራሱ ተንኮሱ እንዴ በቀን ስንት ነው የምትበይው? አረ ተይው፣ ችግር የለውም እሱ። ስንት ኪሎ ነው ማለቴ? ስንት እንጀራ ነው የምትበይው? በቀን 4 እንጀራ። አረ ተይው፣ እኔ እኮ 4 ቀን ነው የምበላው። ልጅ እዛ ጋርም ሰው አለ። አረ